ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራማችን የአያት ሪል ስቴት የቤቶችና የሱቆች ቅናሽ በተመለከተ እንዲሁም ደግሞ አዳዲስ ለሽያጭ የወጡ ሱቆችና ቤቶች በተመለከተ መረጃ የምንሰጣችሁ ይሆናል። ከዚህ በፊት በሰራናቸው ቪዲዮዎች ላይ ደንበኞቻችን የተለያየ ጥያቄ ጠይቃችሁናል። እነዚህን ጥያቄዎችን ማካተተን ሰፋ ያለ መረጃ የምንሰጣችሁ ይሆናል ማለት ነው። አብራችን ቆዩ። ተመልሰናል። የተከበራችሁ ተመልካቾቻችን እኔ የሽያጭ አማካሪ ነኝ። ቅድም እንዳስተዋወቃችሁ እንግዲህ አያት ሪል ስቴት ሰሞኑን በከፍተኛ የሆነ የዋጋ ቅናሽ ቤቶችና ሱቆች እዚህ ሲኤምሲ ላይ እንዲሁም ደግሞ ሌሎች ሳይቶች ላይ እየሸጠ እንደሆነ ይታወቃል። ታዲያ ከእናንተ የመጡ ጥያቄዎች አሉን። ሌሎች ደግሞ አዳዲስ መረጃዎችን አካተን በዛሬው ፕሮግራማችን ሰፋ ያለ መረጃ ነው የምንሰጣችሁ ማለት ነው። አያት ሪል ስቴት የሲኤምሲ ሳይት እንግዲህ ከሚካኤል ቤተክርስቲያን ጀርባ ባለው ግዙፉ ሳይታችን ላይ ማለት ነው ቅናሽ አድርገን ሱቆች እየሸጥን እንገኛለን። በካሬ ከ121 ሺህ ብር ጀምሮ ሱቆች እየሸጥን እንገኛለን ማለት ነው። እነዚህ ሱቆች እንግዲህ የተገነቡ ናቸው። 90% የደረሱ የሚታዩ እዚህ ስትመጡ ደግሞ የምታዩዋቸው መርጣችሁ የምትገዟቸው አይነት ሱቆች ናቸው ማለት ነው። እነዚህ ሱቆች እንግዲህ በካሬ ከ121 ሺህ ብር ጀምሮ እየሸጥን እንገኛለን። ሲኤምሲ ላይ ሱቅ መግዛት ለምትፈልጉ ገዝታችሁ ደግሞ ቶሎ ወደ ስራ መግባት ለምትፈልጉ ከ21 ካሬ ጀምሮ እስከ 300 ካሬ የተለያየ ስፋት ያላቸው ሱቆች አሉን ማለት ነው። እነዚህ ሱቆች ለተለያየ ስራ የሚውሉ ናቸው። ለፀጉር ቤት፣ ለኮስሜቲክስ ቤቶች፣ ጁስ ቤቶች፣ ለሬስቶራንት፣ ለባንክ፣ ለኢንሹራንስ የሚሆኑ የተለያየ ካሬ መጠን ያላቸው ሱቆች ናቸው። ቁጥራቸው በጣም ጥቂት የሆኑ ሱቆች ናቸው ያሉት። ቅናሽ አድርገው እየሸጡ ያሉ ሱቆች በቅርቡ በጣም ብዙ ሱቆች እየሸጡ ነው የሚገኙት ማለት ነው። እናንተም ታዲያ ሱቅ በመግዛት ሲኤምሲ ባለው ሳይታችን ላይ ሱቅ ገዝታችሁ ተጠቃሚ መሆን ትችላላችሁ። ለማከራየትም መልሶ ለመሸጥም ራሳችሁ ደግሞ ለመስራት ብትፈልጉ በጣም አዋጭ የሆኑ ሱቆች ናቸው ማለት ነው። እንደሚታወቀው ሲኤምሲ ላይ የተገነባ ያለው የአያት ሪል ስቴት ሳይት ኮምፓውንድ ነው። በጣም ግዙፍ የሆነ ሳይት ነው። ወደ 70 ብሎኮች ያሉት ነው። እዚህ ላይ ደግሞ ወደ 50 ሺህ ነዋሪዎች ያሉት እንዲሁ ደግሞ ከ50 ሺህ ነዋሪዎች በተጨማሪ በየቀኑ በመቶ ሺዎች የሚጎበኙት በምስራቅ አፍሪካ ሆነ በኢትዮጵያ ግዙፉ የገበያ ማዕከል ነው ማለት ነው። አያት ግራንድ ሞል ላይ ሱቅ ገዝታችሁ ተጠቃሚ መሆን ትችላላችሁ። ያደረግነው ቅናሽ ደግሞ በጣም ትልቅ የሚባል ቅናሽ ነው። ለምሳሌ ሌሎች ቦታዎች ላይ በ300 ሺህ በ250 ሺህ የምትገዛዋቸው ሱቆች አያት ላይ መታችሁ ግን ግራውንድ ላይ ብቻ በካሬ በ136 ሺህ ብር ሱቅ መግዛት ትችላላችሁ። አንደኛ ፎቅ ላይ 130 ሺህ ብር፣ ሁለተኛ ፎቅ ላይ 124 ሺህ ብር እንዲሁ ደግሞ ሶስተኛ ፎቅ ላይ 121 ሺህ ብር በካሬ እየሸጠን የምንገኘው ማለት ነው። ይሄም ርካሽ የሚባል ዋጋ ነው። የተገነባ ሳይት ላይ በሚታይ ሳይት ላይ ፓርቲሽን በተሰራለት ለማስረከብ ዝግጅቱ እያጠናቀቀ ባለ ሳይት ላይ ሱቅ መግዛት እጅግ በጣም ያዋጣል። ብታከራዩት መልሳችሁ ብትሸጡት እንዲሁም ደግሞ ራሳችሁ ብትሰሩበት አዋጭ የሆነ ሳይት ነው። በሳይት ላይ መታችሁ ደግሞ ሱቆቹ አሁን ያሉበት ሁኔታ እንቅስቃሴው እንደሚመስል እንዲሁ ደግሞ ሱቅ ለመምረጥ ክፍለውን በዋትስአፕ ቴሌግራም ላይ ሞልክላችኋለሁ። ሳይት ላይ ስትመጡ ደግሞ ሙሉ የሳይቱ እንቅስቃሴ የማስጎብኛቸው ይሆናል ማለት ነው። ውጭ ያላችሁ እዚህ መምጣት ለማትችሉ ደግሞ በተወካዮቻችሁ በኩል መረጃ ማግኘት ትችላላችሁ። እንዲሁ ደግሞ እዛ ባላችሁበት ሆናችሁ የምትፈልጉት አይነት ጥያቄ ጠይቁኝ፣ ሙሉ መረጃውን ሰጣችኋለሁ ማለት ነው። ሲኤምሲ ባለው ሳይታችን ላይ ከሱቁ በተጨማሪ ደግሞ ቤቶች ላይ ቅናሽ አድርገን ይሸጥ እንገኛለን። እንዲሁ ደግሞ ከዚህ በፊት ያልነበሩ ወደ አስፋልት በኩል የሚያዩ ቆንጆ እይታ ያላቸው የጠዋት ፀሐይ ብርሃን የሚያገኙ ቤቶችን እየሸጥን እንገኛለን ማለት ነው። ከባለ 2 መኝታ 75 ካሬ ጀምሮ ከዛ በተጨማሪ ደግሞ 100 ካሬዎች 110 107 ካሬዎች እስከ 145 ካሬ ባለ 3 መኝታ ድረስ ቤቶች አዘጋጅተናል ማለት ነው። ስለዚህ ከሱቅ በተጨማሪ ደግሞ ቤቶችም አዘጋጅተንላችኋል ማለት ነው። ቁጥራቸው በጣም ጥቂት ነው። ስለዚህ ቀድማችሁ ከመጣችሁ በቅናሹ ሱቅም ቤትም መግዛት ትችላላችሁ ማለት ነው። በተለይ ደግሞ የስራ ቦታችሁና መኖሪያ ቤታችሁ አንድ ቦታ ላይ ማድረግ ለምትፈልጉ ደንበኞቻችን በጣም ቆንጆ የሆነ አማራጭ ነው ማለት ነው። እዚህ ቤትም ሱቅም በአንድ ላይ መግዛት ትችላላችሁ ማለት ነው። ስለዚህ ቅናሽ የተደረገባቸው ቤቶችና ሱቆች በመግዛት ተጠቃሚ መሆን ትችላላችሁ። ከዚህ ከሲኤምሲ ሳይታችን በተጨማሪ ታዲያ ቤቶች በተለያየ ሳይት ላይ ይሸጥን እንገኛለን። ለምሳሌ አያት ባቡር ጣቢያ ሳይት አለ። እሱም ኦልሞስት እንደ ሲኤምሲ 90% የደረሰና በቅርቡ የሚረከብ ሳይት ነው። እሱ ላይም ቤቶች መግዛት ትችላላችሁ። ከዛ በተጨማሪ ደግሞ ካዛንቺስ ላይ አዲስ ሳይት እየገነባ እንገኛለን። ፋውንዴሽን እየወጣለት ያለ ቆንጆ እንቅስቃሴ ላይ ባለ ሳይታችን ላይ እዛም ቤት መግዛት ትችላላችሁ። በተለይ ደግሞ ወደ መሀል ከተማ አካባቢ ቤት መግዛት ለምትፈልጉ ቆንጆ የሆነ ኢንቨስትመንት ነው። በረዥም ጊዜ ኢንቨስትመንት ቀስ እያላችሁ መክፈል ለምትፈልጉ የካዛንቺስ ሳይታችን ቆንጆ አማራጭ ነው። ከዛ በተጨማሪ ደግሞ የቤሌር 4 ኪሎ ወደ ቀበና በሚያስኬደው መንገድ ላይ አዲስ ሳይት ለሽያጭ አውጥተናል። እዛ ላይም ከባለ 1 መኝታ ጀምሮ የተለያየ ካሬ መጠን ያላቸው ቤቶች ቆንጆ እይታ ወደ አስፋልት በኩል የሚያዩ
ቤቶች ማግኘት ትችላላችሁ ማለት ነው። አጠቃላይ የአያተል ሴት ቤቶች መረጃ ይሄን ይመስላል። በሌላ ጊዜ ደግሞ አዳዲስ ነገሮች ሲኖሩ በዚሁ የዩቲዩብ ገጻችን ላይ መረጃ የምንሰጣችሁ ይሆናል ማለት ነው። ለዛሬ ስለተከታተላችሁ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።